ተከታዮች እንደምን አላችሁ? እስቲ የሰማነውን ያወቅነውን እንናገራለንና በትዳር መጨቃጨቅ፣ አለመስማማት፣ አለመናበብ ከታየባችሁ ወይም ትዳር ለመመስረት አስባችሁ አንድ ሀሳብ እንድትሆኑ ባልና ሚስት እነዚህን ጸሎቶች ጸልዩ እስኪ። በቤታችሁ ሰላም መግባባትን በሀሳብ አንድ መሆንና አንድ አይነት ህልም ታያላችሁ። መዝሙር 7ን እግዚኦ አምላኬ ብከ ብላችሁ መዝሙር 7ንና መዝሙር 8ን ደግሞ እግዚኦ እግዚእነ ጥቀ ተሰብአ ስምከ በኩሉ ምድር እስመ ተላለፈ ስብሐቲከ መልዕልተ ሰማያት እያላችሁ ተሳስቼ ከሆነ ይቅርታ አድርጉልኝ። በትዳራችሁ በጋራ ባልና ሚስት የጸሎታችሁ አካል አድርጋችሁ መዝሙር 7 እና መዝሙር 8ን ጸልዩ። ሰላም ታገኛላችሁ። መረጋጋት፣ መናበብ፣ እርስ በርስ መናበብ ይኖራል። ወይም በሀሳብ ገና እየተሳሰባችሁ ከሆነ በርቀትም አንድ አይነት ህልም፣ አንድ አይነት ራዕይ፣ አንድ አይነት አስተሳሰብ ይኖራችኋልና ተጠቀሙበት።